እኔ አባት ደግሞ አስረዳት በቃ ቀለበት አስረዋል ምን ብለዋል እኛ መደገስ ካለብን እንደግሳለን ከተሳካልን ካልተሳካ ደግሞ መቅረት ይችላል በሚል ነው እንትን ያደረገው ከዛ እንትና ሄደ እሱ ወደ ሀገሩ ሄደ እኔ እዛው ቀረሁ በዓል ነበረ እንቁጣጣሽ በዓል አክብሮ መጣ ከዛም ሸኘነው አለቀ ጮሌ ከገባሽ በኋላ ግን አልከበደሽም ቀለበት ካረጋችሁ በኋላ ምናምን እዛ ስትኖሪ ለብቻሽ ምንም አንዱን አመት ከጓደኛዬ ጋር ነበርኩ ሁለተኛ ሶስተኛ አመት ላይ ደግሞ ርኤ መጣን ከዛ አመት በዓል በመጣ ቁጥር ይመጣል በአመት በዓልም በፈለገውም ሰዓት ጊዜ ካገኘ ይመጣል ጮሌ ድረስ ግን ያው ናፍቆቱ ምናምን እንዴት ምንም ማድረግ አይቻልም 6 አመት ነው የኖርኩት ተለያይተን እሱ አዲስ አበባ ሆኖ እኔ ገጠር እያስተማርኩ 6 አመት ተለያይተናል በዛ በመሃል እነዚህ ከጮሌ ርኤ ያልሽ በርሽባቸው ጊዜያቶች ማለት ነው አዎ ያው ግን ክረምት ዝግ ነው ስራ የለም አይደለ ክረምት መጥቼ እዚህ ያሳልፋለሁ ከዛ ተመልሼ ሄዳለሁ ስራዬ ምክንያቱም በጣም የምወደው ማከብረው ስራ ነው ያገኘሁት አባቴ ደግሞ እኔን ለማስተማር እኔ የሆነ ደሞዝ እንዳገኝ ስለ ሴት ልጅ ደግሞ በጣም ከባድ ነበር ያኔ ስራ ይዛ መውጣት ይከብድ ነበር ስለዚህ ያንን እንትን ለማሳየት ነው እኔ ጥረቴ በቃ ስለዚህ ማደለው ወዴት ነው ወደ ስራዬም ነበር ያኔ እሱ ግን አብሮሽ እንዲኖር ብዙ ጥረት አድርጓል ትቼም እንድመጣ ፈልጓል ማስተማሩ ማለት ነው እዚህ ላስተምርሽ ትምርት ብሎ ብዙ ጊዜ ይለምነኝ ነበር ግን ብዙ በዙሪያ ያሉ ሰዎች ደግሞ አሉ እነሱ ደግሞ ስራሽን ጥለሽ መሄድ የለብሽም አባቴ ግን ፈቅዶልኛል የሚገርምህ ነገር ትተሽ ሂጂና አዲስ አበባ ግቢ ከዛ በኋላ ተምረሽ የራስሽን እንትን ታረጊያለሽ ስራም ትይዣለሽ በቃ እሱ ፈቅዶልኛል ግን ሌላው ሰው እቺን የሱሙኒ ስራ ትተሽ እንዳትሄጂ የሚሉኝ አክስቶቼም አሉ ምክንያቱም እነሱ የቤት እመቤት ሆነው በባሎቻቸው ተጽዕኖ አለባቸው ስራ ቢኖርብን ብንማር ኖሮ እንደዚህ አንሆንም የሚል ማለት ነው በወቅቱ ስለዚህ ይሄን ስራ ይዘሻል ከፈለገ ከነ ስራው ዝውውር ካገኘሽ ተዛውረሽ ሂጂ የሚሉ የበሰሉ አክስቶች አሉኝ በቃ ከኑሯቸው ከህይወታቸው ጋር ያያያዙ የሚመክሩኝ ማለት ነው የመጀመሪያ ሴት ልጅ ነኝ ደግሞ ለቤተሰቡ ትልቅ ምን ነኝ ስለዚህ የኔ መስመር ከያዘ ሁሉ መስመር ይዛል ብለው ያስቡ ነበር እና ከዛ መጨረሻ ላይ በቃ በዝውውር ነው ዝውውር ሲያደርግ ከጮሌ መርኤ እሱ ነው ያዛወረኝ ሰው እየፈለገ ማለት ነው እንዲቀርብ ከርኤ ደግሞ እዚህ እንትን ምንድነው ያዛወረኝም እሱ ነው አሰላ ካሰላ ደግሞ ደብረዘይት ገባው ደብረዘይት ስንገባ ግን እቺ ሰርቪስ ቤት ሰርተን አዲስ አበባ ሴንተራችንን አድርገን ደብረዘይት እየተመላለስኩ ማስተማር ጀመርኩ ከዛ በኋላ የመጀመሪያ ልጄን ወለድኩ እስቲ አሁን ወደ ልጁ ከመምጣታችን በፊት እንዲሁ ስታስቢ መጀመሪያ ላይ ስለ ልጆች ስታስቢ ወይም ስለ ትዳር ስታስቢ ልጅ ከመውለድሽ በፊት ልጅ ትወልድ በቃ እንደዚህ አድርጌ ነው ማሳድጋት የሚል ላለው አመለካከት ነበርሽ እንዴት ነበር እሱ ልጆች በጣም ነው የምወደው ለምን ከልጆች ጋር ነው ያደኩታ ከልጆች ጋር ስላደኩ ቤት ውስጥ የነግሬሃለው እኛ ግቢ ውስጥ ያክስቴ ልጆች አሉ ያባቴ እህት ልጆች የወንድም ልጆች አሉ እነዛም ሁሉ ማኔጅ ሳደርግ ነው የምውለው በጣም ደስተኛ ነኝና እናቴ ራሱ እቺ ልጅ ታጣ ይሆን እንደ የሚል እንትን ነበራት ግን እወዳለሁ ልጅ በጣም ከዛ በወቅቱ ምንድነው ማደርገው እኔ በቃ ልጅ ወልዳለሁ ልጆቼን ግን ለማንም አልሰጥም ነው የምለው ለማንም በቃ እንጀራ ጋጋሪ ሆኜ ልጆቼን አሳድጋለሁ እንጂ ለማንም ልጆቼን አልሰጥም እላለሁ ብዙ ጊዜ እናቴ ልጅ ትወዳለች እሷም 10 ልጅ ወልዳ ለልጅ ትፈልጋለች እና በቃ የልጅ እኮ ደስ ይላል አሳድጋለሁ እኔም ትላለች እኔ ግን እማዬ አልሰጥሽም እኔ በቃ ይፈልገው ይሁን እንደው በጥርስ አንጠልጥዬ እንጀራ እየጋገርኩ አሳድጋለሁ እንጂ አልሰጥሽም እላታለሁ ታዩ አንቺ ብርሃን ይሰጠኝ ወንድሜ ማለት ነው እሱ ይሰጠኛል ትላለች ግን ሰጣት 2 ልጅ ወጥቷታል ወንድ ልጅ እና እንደዛ ነበር የምመኘው በቃ ከዛም ደስተኛ ነበርኩኝ እርጉዞኝ ራሱ በጣም በቃ ማርገዜ ደስ ነው ያለኝ በቃ በህይወቴ በቃ የሚያስደስተኝ ነገር ቢኖር በቃ ልጆቼን ስወልድ ነው ያኔ ብዙ እናቶች የመጀመሪያ ልጃቸውን ሲወልዱ የተሰማቸው ስሜት ይኖራል እስቲ እንግዲህ ደግሞ ካንቺ
አንደበት ምን አይነት ስሜት ነበረው? እስቲ ማለት ምናልባት እኔንም እስቲ ሴት እንደሆን ካስመኘኝ ማለት እናትነት ጋር ስሜቱ እናትነት በጣም ነው ደስ የሚለው። በጣም ለምን መሰለ አሁን ያልወለዱ እናቶች በጣም ነው የሚያሳዝኑኝ። እኔ እስቲል ለመኖሬ ምክንያቶቼ እኮ ልጆቼ ናቸው። እኔ እዚህ ደረጃ ልደርስ ህይወቴ እንዲቀጥል ያደረጉት ልጆቼ መኖራቸው ነው። ብቸኛ በሆን ልጅ ባይኖረኝ እዚህ አደርሳለሁ ብዬ አላስብም። ምክንያቱም ለልጆች ስትል ትኖራለህ። ስለዚህ ያ ስሜቱ ደግሞ የመጀመሪያ ልጅ አርገዜ እርጉዞኜ በቃ ቼክአፕ ሲሄድ ያለው ነገር እድገቱን ስትሰማ በጣም በቃ ውስጥ የሆነ የተለየ እኔ አሁን በህይወትሽ ያስደሰተሽ ነገር ምንድነው ቢሉኝ ምንም የመጀመሪያው መጨረሻውም ልጅ የወለድኩለት ነው ደስታዬ። በቃ ልጁ ነው ደስታው። እኔ ከሌላው ነገር የምታገናኘው አይደለም። በጣም ደስ ነው የሚልህ። በጣም ጡት ማጥባት ከወለድኩ በኋላ ጡት ማጥባት ራሱ በጣም ደስተኛ ነው የሚያደርገውና ልጅ መውለድ በጣም እንትን ይላል። የመጀመሪያ ልጅ እንዴት ነበረ? በጣም በቃ የመጀመሪያ ልጅ ስወልድ ትንሽ በቃ ምጡንም አላቀውም እንዴት እንደሆነ ያው የመጀመሪያ ስለሆነ ቆንጠጥ ባደረገኝ ቁጥር አንደኛ እዚህ እንደወልድ ነው የፈለገው ባለቤቴም ራሱ ማለት ነው። ገጠርም ብሄድ ለሕክምናም ለምንም አይሆንም ብሎ ከልክሎኝ እናት አባት ጋር ነው የሚወለደው ድሮ። አሁን እንኳን ችግር የሚታረሰውም የሚወለደውም ግን አይሆንም። ከከተማ እንደ ገጠር ሂደሽ ትወልጃለሽ ብሎ እዚሁ ነው እንደወልድ የተደረገውና ከዛ ጥቁር አንበሳ ስመላለስ አንድ ሳምንት ቆይቼ የካቲት ነው የወለድኩት። በኋላ የካቲት ሆስፒታል ስወልደው ግን ሌሊቱን በሙሉ ነው ያየሁት። አዎ ልጁን በቃ ልጅ መሆኑ ራሱ እጅና እግሩ ፈረንጅ መሰለ ልጅ ነው። በቃ እንዱ ሳይው አደርኩኝ። ብዙ ጊዜ እርጉዞኜ በጣም ነው የምጨነቀው። መተኛት አልችልም። ወልጄ በተኛው ነበር ምለው። እናቴ ግን አይ ወልድሽም አተኝም ትለኝ ነበር። ስለዚህ ያን ዕለት አየሁት። ወልጄም አልተኛውም ማለት ነው። ስቲል እስካሁን ወልዶ አይተኛም። በጣም ሀሳብ ይበዛል። ያ ሀሳብ ደግሞ ጥሩ ነው፣ ደስታ ነው በቃ እና በዛ አይነት ነው ያለው። በእርግዝና ወቅት የተለየ ወይ ጸባይ መቀየር ወይም ደግሞ አባኔ ማስቸገር ነው? አይ ጸባይ ችግር የለብኝም። ሽሮ ነው ያስጠላኝ። ሽሮ አልበላም። ሽሮ በሽታውም ራሱ ሽታውንም እንትን አልለው። መንገድ ላይ ራሱ ይሸተኛል። ከዛ እንደውም በቃ ስጋ ደግሞ ወጥ አልበላም። ስጋ ወጥ ጥሬና ጥብስ ነው የምበላው። ግን ምን አልኩት ሁሌ በጣም በቃ ምልህ ያው የመንግስት ሰራተኛ ነው ስጋ ነው እንዲገዛልኝ የምፈልገው። እኔ በቃ እኮ ተክለው ነበር እዚህ ጋር አንተን ማላስቸግርም ነበር አልኩት። ስጋውም ማለት ነው። አይ አያድግም አለኝ ስጋው። ምክንያቱም 10 ስትቀጣጥፊው ችግኙም ራሱ አያድግልሽም አለኝ እና እንደዛ ነበረ። ሌላ ባህሪ ምናምን የለብኝም ግን በቃ የምፈልገውን ነገር ተደብቄ ነበር የምበላው። ምክንያቱም እኔም ትዳረስኩ ልክ እንደ አባቴ ነው ቤተሰብ የሆንኩት። ተዳርጄ እንንጃ የአባቴ ምን ይላል መሰለ ወይኔ ልጄን ትንሿ እንድስት ወጥ ሳይብ ትበላ ቀረች ይል ነበር። እኔና እሱ ሆነን ትንሽ ወጥ ሰርተን በልተን አናውቅም። ተዳረስኩ ወንድም እህቶቻችንን አመጣን። የእሱ እህትና ወንድም መጡ፣ የኔም እህትና ወንድም መጡ። በአጋጣሚ የለውጥ ጊዜ ነበረ፣ ኢህአዴግ የገባበት ጊዜ ነበረ። ትንሽ ሀገራችን ጥሩ ስላልነበረ ቤተሰቦቹ መጡ። ሲመጡ የሱ አንድ እህቱና አንድ ወንድሙ ደግሞ መማር ነበረባቸው። ስለዚህ እኔ ደግሞ በእርግጥ ጠየቀኝ እንዴት እናድርግ ሲለኝ ሴቷን እናስተምር፣ ሴቷ ጎበዝ ነች በትምህርቷ፣ እሷት እናስተምር አለ። አይ እሱ ስለው እሱ ይመለስ አለ። እሱ ደግሞ በጣም አሳዘነኝ። አሁንም እንደ ልጅ የማየው ማለት ነው። ሳየው ለምን ሁለቱንም ለምን አናስተምርም? በቃ እኔ ከቤተሰብ ስለወጣው ብዙ ሰው ሆነን ነው መኖር እንትን ያለ የለመድኩት። ደሞዛችን ትንሽ ነው። የሱም ደሞዝ እንደዚህ ምንበላው እናጣለን እንቸገራለን ብዬ አስቤ አላቅም። ከዛ እሱም መቅረት አለበት አልኩት። ለምን እንለየዋለን አልኩት። ከዛ እዚህ ትንሿ ቤት ውስጥ እሱም ሁለቱም ቀሩ። ቤተሰብ ወደ ሀገራቸው ሄዱ። እነሱ ሁለቱ ቀሩ። የኔ እህቱና ወንድሞች ደግሞ አሁን በህይወት የሉም ሁለቱም። እነሱ ደግሞ ትምህርት ጨርሰው ዩኒቨርሲቲ መማር ነበረባቸው አዲስ አበባ።
ወንዱ እየተማረ ነበር ዘመድ ጋር ሆኖ፣ ሴቷ ግን ጨርሳ እኔ ጋር ነው የመጣችው። እነሱም መጡ 4 ሆኑ ማለት ነው። ከዛ በኋላ በቃ መኖር ጀመርን። የመጀመሪያው ህይወት እየኖርን እያለ ልጅም ተወለደ። እዚቹ ቤት ውስጥ እንኖራለን በቃ በሰላም በፍቅር በቃ በደስታ። አንድ ቀን መንጫጫት የለም። አንድ ቀን እንዴት ነው እሱ ነገር ማኔጅ የተደረገው? ማለት በቃ ብዙ ሰዎች ናችሁ ያላችሁ? አዎ ብዙ ነን። ማለት ኖርማል ከሚባለው በላይ በጣም ብዙ ሰዎች እናንተ ጋር እየመጡ ይኖራሉ፣ ከዛ በኋላ ይማራሉ። እና ያንን እንዴት ተቻችሎ ማስኬድ ተቻለ? አዎ እሱ ምንድነው መሰለ፣ አንደኛ ምንድነው አስተዳደግህ ነው። ብቻህን ካደግክ እኮ ብቸኛ እንደሆንክ ነው የምትቀረው፣ ሰውም አትፈልግም። እኛ ግን ቅድም ነገር ያለው በጣም ብዙ ቤተሰብ ሆነን ነው ግቢ ውስጥ ራሱ የአክስቶች ልጆች የአጎቴ ልጆች አሉ። አብረን ቁርስ በልተን ነው ትምህርት ቤት የምንሄደው። ደህና ነገር ከተገኘ እንደውም ይሄ ፍየል ቢታረድ ስጋ ቢኖር አመት በዓል ቢኖር በጋራ ነው የምናሳልፈው። ያ ህይወት እኔ ጋር መጣ በቃ። ስለዚህ እናታችን እኛ ስንኖር በጣም ማኔጅ ታደርጋለች፣ ሁሉን እንዳመሉ አድርጋ ማለት ነው። ያን እንትን እኔ ጋር ነው ያለው። የእኔ ቤተሰብ እኔ ጋር መጥቷል። ደግነቱም አባቴ ደግ ነው፣ እናቴ ደግ ነች። ያለቃ አይመስላቸውም ሁሉ። ስለዚህ እኔ ጋር መጥቶ ምን ይበላሉ ነገ አስቤ አላውቅም። ሁሉም እንደ እድላችን እንደ እንትን እንኖራለን። ከዛ በቃ ማንም የእኔ ቤተሰብ የተለያየ ቤተሰብ የእሱ ቤተሰብ አንድ ላይ ማገናኘት፣ አንድ ሁለት ደግሞ የእሱ ጥሩ መሆን። ሴት ብዙ ጊዜ ተጽዕኖ ይደረግባታል አይደል? ባልየው ኃይለኛ ይሆንና አንድ 3 ልጅ አምጥቶ የራሱን ቤተሰብ ያዥ ሊል ይችላል። ግን እሱ በጣም ጥሩ ቤተሰብ ከጥሩ ቤተሰብ ነው የመጣው። ቀና ነው። ሰውን ማድዳት፣ ሰው ማስተማር፣ ቤተሰብ መውደድ፣ ብዙ ነገሮቹ አሉ። አንቺ ከቻልሽ ነው የሚለኝ ሰው እንኳን ሳመጣ፣ አንቺ ከቻልሽ ችግር የለም ነው የሚለው። ስለዚህ በዛች ቤት 4 መጡ። ፍራሽ አላቸው። ፍራሽ ላይ ይተኛሉ። እኔና እሱ አንድ ጓዳለች፣ እዛ እናድራለን። ጠዋት ተነስተን ምግባቸውን ይሰራሉ፣ እኛም እንሰራለን። ሰራተኛም አለ። በቃ በፍቅር ሄደን ስንመጣ መሳቅ መጫወት ነው፣ ሌላ ነገር የለም። እና ከዛ በቃ ሁለተኛ ልጅስ የመጣው ምን ሰዓት ነው? ሁለተኛ ልጅ ምን ሆነ? አሁን ደብረ ዘይት እኔ እሱ ደግሞ ትልቁን ልጄን እርጉዝ ሆኜ ኢትሜክስ የሚባል ድርጅት ውስጥ ነበር የሚሰራው። ያ ኢትሜክስ ፈረሰ። ልክ ሲፈርስ ምን አደረገ? ወደ ሌላ ቦታ መወዳደር ጀመረ። እየተወዳደረ እያለ ነው እኔ እርጉዝ ሆኜ የነበረው። ብዙ ጊዜ ውሎ ሲመጣ ምንድነው አዲስ ነገር ምን አለ በቃ በጣም በአእምሮ የሚቀረጸው ማለት ነው። አንደኛ አዲስ ትዳር ነው፣ ሁለተኛ ልጅ መጥቷል። አሁን በሶስተኛ ደረጃ እሱ ስራ አጣ፣ እርጉዝ ሆኜ ማለት ነው። የኔ ደሞዝ ነች ያለችው ያኔ 400 ሆናለች። 400 ብር ማለት ነው። ደብረ ዘይት እየተመላለስኩ ነው ማስተምረው። በዛች በ400 ብር ነው የምናስተዳድረው። የሱም ወንድምት አሉ። አዎ እነሱም አሉ። ከዛ እየተመላለሰ ሲወዳደር ምን ሲል ቆየ። ወልጄ ተወሰነ ጊዜ እንደቆየን መተሃራ ስኳር ፋብሪካ ተወዳድሮ ገባ። መተሃራ ደግሞ ጥሩ ድርጅት ነው፣ የስኳር ማምረቻ ድርጅት ነው። እዛ ገባ። ምን እኛን እንዴት ነው ያደረገን? ደብረ ዘይት ነው። አሁንም ደብረ ዘይት ነኝ። ልጄን ይዤ ደብረ ዘይት ገባሁ። አንዷን እህቴን ይዤ ማለት ነው፣ ያችን ትልቋን እህቴን ይዤ እዛ ሄድኩ። የእሱን እህትና ወንድም እዚህ ተውኳቸው እንዲማሩ፣ እዚህ ትንሿ ቤት ሆነው እንዲማሩ አድርጌ እኛ 3 ቦታ ሆንም ማለት ነው። አሁን እሱ እዛ ሄደ መተሃራ። በኋላ ተነጋገርንና ቆይየውና አገሩን ያለው ሁኔታ ላይ ከዛ በኋላ ግን አንድ ላይ ነው መሆን ያለብን የሚለውን ሀሳብ መጣ። ከዛ ጥሩ ነው ተባብለን እኔም እየተመላለስኩ እዛም እዚህም እያልኩኝ እያስተማርኩኝ እሱ ደብረ ዘይት ሆኖ በአጋጣሚ የአመት ምን ሆነ አባቴ ያረፈ ታሞ ማለት ነው። ልክ ወልጄ ትልቁ ልጄ ጥቅምት ወልጄ እሱ ሰኔ 1 ሞተ አባቴ ማለት ነው። እና በጣም በቃ ፊል አረኩ ያን ጊዜ በጣም በቃ በጣም ነው የምወደው።
ሊያይሽ መጥቶ ነበር ከወለድሽ በኋላ? ከወለድኩ የክርስትና ያነሳው ጊዜ መጥቶ ፎቶ ሁሉ ተነስተን ነበር። በአጋጣሚ ግን ፎቶ ድሮ በፊልም ስለነበረ እንትኑ ፊልሙ ተቃጠለ። እንትኑ በቃ አብሮት አቅፎት ምናምን የተነሳው ፎቶ ተቃጠለብን። እሱ በጣም ነው እንትን የሚለኝ፣ ግን አይቶታል፣ መጥቶ አይቶታልና ለመጨረሻ ጊዜ ያየሽው ያኔ ነው? አይ እንዴ ሄድ ነበር ሲታሞም ይዤ ሄዳለሁ። ልጄንም ይዤ ሄጄ እና አዳማም ስናስታምም እዛም ሀገራችንም እንደዛው እየተመላለስኩ እሱ ይሄ ቲሞር የእንትን ይሄ ፊንጢጣ ላይ የሚወጣ እንትን ነው። እሱን ኦፕሬሽን አድርጎ ነው ደብቆ ነው ወደ አንጀቱ ገባ። ከዛ የአንጀቱ ካንሰር ደረጃ ደረሰ። እዚህ ማስታመም ነው እንጦጦ ጴጥሮስ። ከዛ አረፈ። እሱም በአጋጣሚ እዛ ሰኔ ላይ ወሰድን፣ ያንን አሳለፍን። ከዛ በኋላ ግን ምንድን ነው ያደረገው እሱ እኔ የአባቴም እንትን ጎርቶኛል። እሱ እዛ ነው፣ ልጆች እዚህ ናቸው። በቃ አሁን መጨረሻ ላይ ምንድን ነው ያደረገው? በቃ ዝውውር አድርገን ከደብረ ዘይት እንደገና ወደ መተሃራ ገባሁ እሱ ጋር ማለት ነው። ከዛ ምን አደረገ? ልጆቹንም በሙሉ ሰብስበን ይዘን ሄድን እዚህ ያሉት። አዎ ሁለቱንም ልጆች የሱ ወንድም እህቶች ማለት ነው። የኔ እህት አዎ በቃ ቤተሰብ ሆነናል። ይዘና ሄድን። በቃ ይዘናቸው ሄድን። ሰራተኛ ይሳትቀር ከጮሌ ይዣት የመጣው ሰራተኛ አብረን ነበርን እስካሁን አለ። አዎ እንትንምና መታራም ይዣት ሄጃለሁ። መታራ ይዣት ሄጄ ከዛ አልተመቻትም። ትንሽ ወጣ ያለ ነው አየሩ ምኑም። ከዛ እዚህ አክስቴ ጋር ደግሞ አስተዋውቂያት ነበረ። የሆነ ጓደኛ አግኝታ እዚሁ ገብታ እኮ እዚሁ እየኖረች ነው አሁን። ቤተሰብ ምናምን ሁሉ ቤት ሁሉ አግኝታ ምናምን በአጋጣሚ እንኳን አነሳሽው እሱን ነገር ብዙ አጋጆች እናንተ ቤት ይመጡና ቤተሰብ ሆነው ተምረው ትዳር መስርተው ምናምን ነው የሚወጡት። እና እንደዚህ አይነት አያያዝ እንዴት ከየት ነው የመጣው? በእርግጥም በቤተሰቡ ብዙ ቤተሰቦች ማደጉ አንድ እሱ ነው። ሁለት ደግሞ በቃ ከልጆች ጋራ ከራስ ጋራ አንድ አይነት አድርገ ማኖር። ምን በለው አንድ አይነት ነው። ይሄ የበታችነት እንዳይሰማቸው ማለት ነው። እንደ ቤተሰብ አድርገህ ነው ማኖር ያለብህ። እንደ ቤተሰብ ፍቅር ሰጥተህ እነሱ ከሚጎዱ ልጆቼ ቢጎዱ ነው የምመርጠው። ልጆቼን ብቆጣ ልጆቼን እንትን ብል። ምክንያቱም እነሱ ሊሰማቸው እነሱም እኮ እናት አባት አላቸው። ያው ነገሮች እንትን ስላሉ ይበላሽናል። አንዳንድ ጊዜ የህይወት ነገር የኑሮ ነገር የበታችነት ይመጣል። የበታቸው ነው ኑሮን ለማሸነፍ ነው እንጂ እነሱም እኮ ቤተሰብ አላቸው። በዛ ነው ማየት ያለብህ። እነሱም እናት አባት አላቸው። አልሞላ ብሏቸው ነው ያልሳካ ብሏቸው ነው የሚለውን ከቤተሰቤ ነው ይሄንንም የወረስኩት ማለት ትችላለህ። እንግዲህ እሷ ከገጠር ነው የዘና 10 ብር ነበር ምን ከፍላት። ከዛ ይዘና መጣን እዚህ አዲስ አበባም ደብረ ዘይትም ይዣት ሄጄ ትመጣለች። ደብረ ዘይት መጣ እኔ ጋም እዚህም እያልን በኋላ ባክስቴ ትውውቅ ምክንያት ትዳር አገኘችና ገባች። አሁን ልጅ ወልዳ ቤት ይዛ ምናምን ትኖራለች። እንደዛ ነው። ከዛ መጨረሻ ላይ ደብረ ዘይት ሄድን። ማነው መተሃራ ገባን። መተሃራ ስንገባ የሆላንድ ቤት ነው። በቃ የልጄም ሆላንዶች ናቸው እኮ ስኳር ፋብሪካውን ተክለው ቤቱንም ሰርተው የሄዱት። በኋላ ደርግ ነው ያበረራቸው። ምክንያቱም ያኔ እኛም መስራት እንችላለን በሚል ማለት ነው። ከዛ ቤቱም ቆንጆ ቤት ነው። መኝታ ክፍሉ የተለያየ ለልጆች የሚሆን አለ። እዚህ ፍራሽ ላይ መሬት ሁሉ የሚተኛ ልጅ ክፍል ሁሉ አገኘ። ከዛ በቃ ኑሮ ጥሩ ነው። ልጆቼን ይዤ መምጣት አለብኝ ብለን ሄድን። በቃ ኑሮ ጀመርን። ጥሩ ኑሮ መኖር ጀመርን። በቃ እኛ ሲጀመርም ደስተኛ ነን። እኛ በዚህ በትንሿ ቤት ራሱ በጣም ደስተኛ ነን። እዛ መኖር ጀመርን። ከዛ ሁለተኛዋ ልጄን ደግሞ አረገዝኩ ማለት ነው። አዳማ ሆኜ ማነው መተሃራ ሆኜ ሁለተኛዋ ልጄን አረገዝኩ። በጣም ደስተኛ ነበርኩኝ። ከዛ በቃ አዳማ መጥቼ ወለድኳት። ተመለስኩ። ለምን እንዴት አዳማ መጣሽ? ናዝሬት የመጣሁት እንትኑ የመውለጃዬ ጊዜ አለፈ። የተወሰኑ ቀናቶች ጨመሩ። የኛም ደግሞ ስጋትም ምንም ስለነበረ አንድ ዶክተር ነበረ
በወቅቱ በቃ አዳማ መጥቼ እንደወልድ አደረገ። ናዝሬት መጥቼ እንደወልድ ተደረገ። መጣሁኝ በትራንስፖርት በመኪና በመስሪያ ቤቱ መኪና ማለት ነው። መጣው በቃ እዛ ስደርስ ማታ ብዙም አልነበርኩም። በኋላ ሌሊቱን ወለድኩኝ። ስወልድ ሴት ልጅ ነው የወለድኩት። በጣም ደስ አለኝ። በቃ ፈልገሽ ነበር? በጣም የመጀመሪያ ወንድ ስለሆነ ሴት ልጅ በወልድ በሚል በጣም በቃ ደስተኛ ነበርኩኝ። ከዛ በቃ ያን እለቱ ነው። በማግስቱ እዛው ወደ መተሃራ ተመለስን። በጣም ደስተኛ ነበርን። ምክንያቱም አንደኛ ከትንሿ ቤት ተነስተን በጣም ትልቅ ቤት ውስጥ ነው የገባ ነው። ስለዚህ አንዳንድ ጊዜ ስናስበው ምንድን ነው መሰለ ያችን ሳር ቤት ያመሰገንኳትን እግዚአብሔር ደግሞ ከፍ 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 እያደረገ ነው የሚያመጣ። ባለን ነገር መደሰት አለብን የሚባለው ነገር ትክክል ነው። ባለን ነገር በትንሿ ነገር ደስተኛ መሆን ጥሩ ነው። ደስተኛ እንዲያደርገን ደግሞ አምላካችንን መለመን ያስፈልጋል። ስለዚህ በጣም ደስተኛ ነበርን። ሰፊ ቤት ነው፣ ሳሎኑ ሰፊ፣ እቃ ሟልተናል። እቃም የለንም ነበረ በፊት እዚህ ሆነን ጠረጴዛ፣ ሶፋ ምናምን የለንም። ፍራሽ፣ አልጋ፣ እቃ፣ የምግብ ማብሰያ ነው ያለን። ምክንያቱም እኛ ትዳር ያዝን፣ ልጆች ወንድሞች እህቶቻችንን አመጣን ለማስተማር። ስለዚህ መተሃራም ስንሄድ ምንም ሳሎንን የምናደርገው ነገር የለም ነበር። ከአዲስ አበባ ስንሄድ ደግሞ በጣም ብዙ ነገር ነበር ኤክስፔክት ያደረጉት እዛ ያሉ ሰዎች ማለት ነው። በቃ ሄጄ 3 ወር እንኳን ሳልቆይ በጣም የመግባባት እንትን አለኝ። ተግባባኋቸው። አብረውኝ የሚሰሩ ልጆች ቤትን ማየት ፈለጉ። ቆይ ብላቸው ምንም ሊሰሙኝ አልቻሉም። ቆይ ዛሬ ስል ነገ ስል 1-3 ወር ሆነንና በቃ ማየት አለብን እናግኝሽ፣ በቃ እንዴት መተሽ እንትን ሳንልሽ ብለው ሲሉኝ በቃ ልትመጡ ነው አልኳቸው። አዎ እንግዲያው ከመጣችሁ ሁላችሁም አንዳንድ ኩርሲ ይዛችሁ ነው አልኳቸው። ኩርሲ መቀመጫ ማለት ነው። ምክንያቱም እነሱ ከአዲስ አበባ የመጡ ሲባል የተሻሉ ሆነው ነው የመጡት ብለው ነው የሚያስቡት። እዛ ደግሞ ኮምፒቲሽን አለ። በቃ ብዙ ተመሳሳይ ስለሆኑ ሰው የተማረ ነው። አንድ አይነት ነው የቤት እቃቸው፣ አንድ አይነት ነው እንትናቸው። በቃ እንደዛ አይነት ነገር ስላለ እኛ ደግሞ አዲስ አበባ ታውቀዋለህ ምንም እንትን የለም። ከዛ ስንሄድ ሄድኩኝ። በቃ የሚመጡ ቀን ፍራሽ አነጠፍኩ። ሳሎኑ በጣም ሰፊ ነው፣ መኝታ ቤት ብዙ ነው። ስለዚህ አነጠፍኩላቸው። ምግብ በሉ ምን አሉ። በቃ ሸኘዋቸው። ትልቁ ልጄ ግን እንደ የማረሳው ባንተዬ ከመኝታ ቤት ቁም ሳጥን ውስጥ አረቄ፣ ድፍን አረቄ ያስቀምጠን ነበር እና እያስተናገድኳቸው እያለ እሱን ተንደርድሮ ይዞ መጣ። ገና በእግሩ እየሄደ ነው። እስካሁን ስቲል ያነሱታል ጓደኞቼ። እስካሁንም አልተለያየንም። ሊቀዳላቸው በቃ እና ይሄ በቃ የእንግዳነት አቀባበሉ ወርዷል ማለት ነው። ወርዷል በቃ ደግነቱ፣ ለሰው መስጠቱ፣ ምኑ ከቤተሰብ እያወረድን ነው የመጣው ማለት ትችላለህ። ሁለተኛ ልጄን ስንወልድ ሁሉ ነገር የቤት እቃዎቹን አሟልተን ሶፋው፣ ጠረጴዛው፣ ወንበሩ ምናምን በቃ ሁሉ ነገር ተሟልቶ ኑሯችን ተስተካክሎ ነው የተወለደችው። እና የነዛ ልጆች መሰብሰብ ባለችን ነገር ራሱ ልጆችን ማስተማር የተሻለ ነገር ነው እንዲገጥመን ያደረገው እንጂ ምንም የጎደለብን ነገር የለም። ስለዚህ በቃ ከዛ እነሱም እየተማሩ እኛም እኔም ስራዬን እየሰራው አንድ ላይ መኖር ጀመርን። በቃ ህይወት ተጀመረ እንደገና እንደ አዲስ አብረን ማለት ነው። እዛው ማስተማሩንም ቀጠልኩ እያስተማርኩኝ። ያው ቲቲአይ መምህር ነኝ ብያለሁ። ዲስታንስ እንኳን መማር አይቻልም ያኔ የለም። ዲስታንስ የለም፣ ሰመር ኮርስ የለም። ግድ ገብተህ ወይ አዲስ አበባ መተህ ካልሆነ መማር አትችልም። ከዛ በኋላ በቃ እሷን ወልጄ ስራዬን እየሰራው ቤቴን ማኔጅ እያረኩኝ ልጆቹም አሉ መኖር ጀመርን። ጥሩ ህይወት ነው የኖር ነው። ከዛ ቀጥለን እኔ እንዴት መጣሁ በቃ ቀጥሎ ከ4 አመት በኋላ ማለት ነው ከሁለተኛው ልጄ ቀጥሎ አያልቅበት መጣ ማለት ነው። አያልቅበትን ስወልድ በጣም የሚገርምህ ነገር የመጀመሪያውንም ልጅ ስወልድ አቶ ባንተነው ቢረሳው ይባላል። አሁን የአንድ ልጅ አባት ነው። አዎ ባለቤት አለው። ጥሩ ኑሮ ይኖራል። እሱም ደስተኛ ነው። በትዳሩ ደስተኛ የሆነ መማር የሚፈልግ ለመማር ደግሞ እድለኛ የሆነ ልጅ ነው። ወደ ልጆችሽ በደንብ እንመጣለን። በኋላ ተነትናቸዋለሁ። እሺ ከዛ እና
ከዛ በኋላ ያኔ ያው ነገርኩ ሰራተኛ አለን ያ ቤት ሰራተኛ አለ ልጆች የሚያሳድግ አለ በሁለት ሰራተኛ ነው እንትን የምንለው ከዛ በኋላ አንተ ተረገዝክ ያኔ ለባንተዬ ጊዜ ወይም የመጀመሪያ ልጄ ጊዜ ምንዱ ሆስፒታል ስመላለስ ቆይቼ ነው የወለድኩት የስኖትዬም ጊዜ እንደዚሁ ፈርቼ ስጋት ስለዚህ ያንተ ጊዜ በፍጹም እኔ ቆይ ቀስ ብዬ ነው የምወልደው ብዬ ልክ የጥምቀት ዋዜማ በቃ አያቴ እናቴ ተነስታ ሊያት ብላ ትመጣለች እኔ ልታይ ማለት ነው እስቲ እንዴት እንደሆነች እርጉዝ ነች ተብሎ ትመጣለች አያቴ ደግሞ እናቴ ልታይ ሊያው ይመጣሉ ኦኬ የት እዛ አይደለም አዎ አቦምሳት ይመጣሉ አያቴ ከገጠር ከዛ ተያይዘው ሁለቱም መጡ የመጡለታ በጣም ተደሰትኩኝ መምጣታቸው ደስ አለኝ እነሱ የዋዜማው ለታ ታቦት ሊያወጡ ሄደው እኔ በቃ መሄድ አልቻልኩም ኪችኑና ትልቁ ቤት ርቀት አለውና እንዲህ ወረውር ከተወረውረኛ እንዲህ ወረውር እንዴ ይሄ ነገር ዛሬውን እንደሌላ ሊጥለኝ ነው እንዴ ምናምን ብዬ ዝም ምን ያልኩት በቃ ቆይ አላወራም ብዬ ከዛ ለሊቱን ጀመረኝ እንደ መጀመሪያውም ቆረጥ ሲያደርግሽ አዎ ዝም ብዬ ወደ ሆስፒታል ሲሄድ ነበር እንደ አሁን ልምድ አገኘው ከዛ ጠበቅኩኝ እስከ መጨረሻው ጠብቄ ለሊቱን ሲያመኝም አሁን ያቺ ሴቷ እህቴ ያልኩ አሁን በህይወት የለችም እሷ በአልት እኔ ጋር ልትከብር መጣች እሷ በአጋጣሚ አሁን እኔ ጋር ተመራ ጨርሳ አዳማ ስራ የራሷን የግል ስራ እየሰራች እየኖረች ነበር ለበዓል እኔ ጋር መጣለች አንድ ወንድሜ ደግሞ እዛው መታራ ውስጥ የሚሰራ ነበር እሱም አለ እዛ ቤት የሱ እህት ወንድም አሉ የኔ እናትና አያቴ መተዋል በጣም ብዙ ነበር ከዛ ዶሮ እንዲሰራ የሆነ ምናምን እንዲል ወዲያ እያልኩ ቤቱንም ምንም አላረፍኩም ከዛ ለሊት በቃ ጣደፈኝ በቃ ቆይ ስል እናቴ ሰምታ መጣች ኧረ እባክሽ ነይ ነገር ወይ ሆስፒታል መሄድ አለብሽ ተባለ አሁን እሱ ባለቤቴን ተነሳና ሄደ መሄድ አለባት ምናምን ተባለ መኪናው እስከሚመጣ አያቴ ነይ ተኝ ይላሉ ተኝ በቃ እስቲ አትንቆራጠጭ ብለው ሲያስተኙኝ ምጡ መጣ በቃ ከዛ እዛው ቤት ውስጥ ተወለድክ ሆስፒታልም ሳለ ተኝ የምትልሽ አልጋ ላይ አይ ፍራሽ አለ አንዱ መኝታ ክፍል ፍራሽ እንደ ተነጥፎ እንደ አልጋ አለ እዚህ ፍራሽ ላይ እንኳን ጋደም በይ ወገብሽን የሚያምሻል እስቲ ጋደም በይ ብለው አስተኙ እነሱ አውቀውታል በቃ ምጡ እያጣደፈኝ እንደሆነ አውቀውታል ተኝ እነሱ ሁለቱም ያዋልዳሉ ባይዘው ሌላ ጊዜም ገጠርም ሆነው ማለት ነው ከዛ ታይታኝ ግዴለሽም ሲሉኝ ጋደም ስል በቃ አጣደፈኝ ከዛ በኋላ እነሱ ባሉበት ወንድሜ ያልኩ ይዞኝ እሱ መኪና ፍለጋ ሄደ አባታችሁ ከዛ በኋላ እዛው ተወለድክ ቆይ ማለት ምንድን የሆነ የሚያረጉት ነገር የለም በቃ ማዋለድ አለ እንደ ሲያዋልዱ ትብት መቁረጥ አለ ምን አለ እሱ ሁሉ ያረጉ በቃ ያረጋሉ አደረጉ መኪናው እስከሚመጣ እኔ ወልጃለሁ ምንም በቃ ሆስፒታል እንደወለድሽ አከል በቃ እንደዛ ነው የሚሰማኝ እኔ ምንም የሆንኩት ነገርም የለም ግን በጣም ደስተኛ ነኝ ቤት በመውለዴ እንደውም ለምን በቃ ምልህ የምታውቃቸው ሰዎች ናቸው ሆስፒታል ብትሄድ አብረህ ማህበረሰቡ አንድ ላይ የኖርክ ስለሆነ ብትጮህ ምን የሆነ ነገርም ብትል የሆነ ሙድ እንደሚይዙብህ ነው እንትን የሚባለው እና ቤት መውለዴ ምንም ለኔ ደስተኛ ነበርኩ በጣም አሪፍ ከዛ በቃ ጤነኛ ነው በማግስቱ ግን ሄድን ሆስፒታል ሄድን እኔም ቼክ ተደረኩ አንተም እንደዛ እንትን አደረግን ከዛ በኋላ ግን በቃ ጤነኛ ልጅ ነው አሁን አራቱም ልጆችሽ ገና መጨረሻው ደግሞ አለች አዎ ሶ በዛ መሃል ረጅም አመት ጋፕ ተፈጥሯል እስ ያን አመት ምን አይነት ህይወት ነበረ ከመታራስ ከዛ ምን ሆነ መሰለ መታራ አብረን እየኖርን እያለ እሱም ኃላፊነት እየጨመረ ጥሩ ደሞዝም እያገኘ ሲመጣ ልጆች አደጉ ትልቁ ልጄም አደገ ለትምህርት ደረሰ ስኖትዬም እንደዚሁ አሁን ትምህርት እዛ ብዙም የለም የመንግስት ትምህርት ቤት ነው የግል ትምህርት ቤቶች የሉም በጣም ብዙ ተማሪ ባለበት ነው ማስተማር የምችለው እሱ ደግሞ በቃ ደህና ትምህርት ቤት መማር አለባቸው አንቺ መማር አለብሽ አለ እኔም ከተማ መጥቼ ካልተማርኩ እዛ መማር አልችልም ቲቲአይ መምህር ሆኜ ልቀር ነው ወደ ስንት አመት መሰለ ወደ በቃ የነሱ 4-8 አመት
አብረን 6 ወደ 16 15 ዓመት ሁሉ ቲቲአይ መምህር ሆኜ ሰርቻለሁ። ከዛ በቃ በሚለው ተስማማን። ዝውውር ካገኘሽ አገኘሽ፣ ካላገኘሽ ግን ልጆችሽን እያሳደግሽ ትማሪያለሽ በሚለው በቃ መማር ፈለኩ እኔ። ከዛ በኋላ ስራዬንም ባልተው ጥሩ ነው። ለምን ከትንሿ ደሞዝ ብዙ ቤተሰብን ያስተማረልኝ። ስለዚህ እሱን እንትን ብል ደስተኛ ነበርኩኝ። በኋላ ተነስቼ መጣሁና ትምህርት ቤት አስገቧቸው ሁለቱም። እዚህ ትምህርት ቤት ገቡ። እዛ እሱ ትልቁ ልጄን 1 አመት እዛው አስተምረነዋል፣ የግል ትምህርት ቤት ውስጥ የመንግስት ትምህርት ቤት። ከዛ ደግሞ አምጥተን አዳማ አሁን ያልኩህ ያቺ ሟችቷ እህቴ እዛ ስትሰራ እሷ ጋር እጌው ኬጂ ተምሮ የግል እያመላለስ ነው ማለት ነው። ቅዳሜና እሑድ ወደኛ እየመጣ ከሰኞ እስከ ዓርብ እሷ ጋር የሆነ 1 አመት ተምሯል። እናንተ የት ናችሁ? እዚህ እኛ አዳማ እንትን መታራው ነን። ምክንያቱም መለያየት አልቻልንም፣ መወሰንም አልቻልን ገና። አንደኛ ቤት ለትምህርቱ ተብሎ ነው ወደ አዳማ የመጣው። አዎ ለትምህርቱ ተብሎ፣ ምክንያቱም ጥሩ ትምህርት ቤት ተምሮ የተሻለ እንትን መሆን አለበት ተብሎ ማለት ነው። በዛን ወቅት ምንድነው ያደረግነው? እዛች ሰርቪሷም አለች፣ ቤትም ጀምረናል። እዚህ ራሱ ትልቅ ቤት ጀምረናል። ከዛ ሱሱ ነገሮችም ቢያልቁ የሚል ነገርም ነበረ ሀሳብ። ግን ልጆቹ እድሜያቸው እየገፋ ሲሄድ ትምህርት ደግሞ መማር ስላለባቸው ብለን ያንን ወስነን ከመታሃራ ደግሞ መጣሁ እንጂ ሰብስቤ ይዤ መጣሁ እዚህ አዲስ አበባ ማለት ነው።